ጋሽ ማህሙድ በጣም ቅርብ ነው ብዙዎቻችን የምናውቀው በጣም ብዙዎቻችን የምንወደው የሙዚቃ ሰው ነውና ለምን ከአድማጮቻችን ጋር እንጠያየቅም ብዬ በጣም ቀላል ጥያቄዎችን ነው ያዘጋጀሁት ስለዚህ በቀላል ጥያቄዎች ላይ መሳተፍ ትችላላችሁ ማለት ነው በቲክቶክ ላይቭ ላይ አለን ሄሎ ሰላም እንዴት ነህ ተናስተልኝ እንደምናክ አብሬስትልን በጣም አሪፍ ከነ ድምጽ ግርማ ሞገስ ነው የገባው ማን እንደ አይ ሲፈጥረኝ ማሟልቶ ነው እንዴት እስቲ ግለጽልኝ የድምጽ ግርማ ሞገስ አልሲ ሁሉንም ማሟልቶ ነው የፈጠረው በጣም ደስ ይላል ማን ነው ስምህ ደርባቸው ከስሉልታ ደርባቸው ተማሪ ነህ ሰራተኛ ነህ ምን እየሰራ ሰው የሚሰራው እኮ ሰውማ ብዙ ነገር ይሰራል እኮ ምን አይነት የሥራ ዘርፍ ነው አረ ምንም አይሰራው አላህ ወጣን ያብራል መኪና ያሽከረክራል እኔ ግን ያው አንዲት ገበያ ነገር እየሰራሁ ነው ያው ገበያ መስክ ንግድ ላይ ነህ ማለት ነው ከጋሽ ማን አልሽኝ ጋሽ ማህሙድ አህመድን ነው ዛሬ መረጥ ነው አልሰማህም ነበር እሺ አልሰማህም ነበር እሱ እንደሆነ የመረጥ ነው አረሱና ድንገት ነው የገባው አረሱና አልሰማሁም እንትን ማለት ድርሰ ርዕሱን አልሰማሁም ነው እሺ ግን ሙዚቃ ዝግጅቱን ታውቃለህ አይደል አዲስ እንዳይሆንብህ አዲስ ነው የሆነብኝ በይቀጥሽ እንዴ እሺ ቆይ የሙዚቃ ጥያቄዎችን የምንጠያየቀው ጥሩሽ ግን አንተ አይ ስትደውል ምን ብለህ ገባህ ብዬ ነው አጋጣሚ ሬዲዮ ስከፍት ስታስተናግዱ ተሰማ ቁጥሩን ነው የዛሬ ስልክ ስትያንቺ እስኪ ልሞክረው አንተ በጣም እድለኛ ነህ ከዛ ቀጥታ ሮጣ ስልኩ ስለዚህ እንጠያየቅ ወይስ ይቅር እንዴት ነው ነገሩ አንድ ልሞክር ከገባህም አይቀር ስለዚህ ምንድነው መሰለህ ህጉ ከ1 እስከ 12 ቁጥር አለ የተዘጋጁ ጥያቄዎች ስለዚህ አንዱን ቁጥር ትጠራነህ ከዛ ጠይቀሃለሁ ማለት ነው ግን ሙዚቃ ላይ እንዴት ነህ 12 ነው ወደዋለሁ የመላእክቶች አለቃ ቅዱስ ሚካኤል እሺ 12ን ማድረግ እንችላለን ግን ደርባቸው ሙዚቃ ላይ እንዴት ነህ ሙዚቃ ላይ ትወዳለህ ቀደም ሲል ራሴን ጨፋሪ ነበር ያው በመድረክ አልታወቅም እንጂ የት ነው የምትጨፍረው ታዲያ ወደ ሞልቶ ታምጨፍርበት ልደት አለ ክርስትና አለ ሰርግ አለ በየሰርጉና በተለያዩ ድግሶች እየተከፈለ ነው ወይስ በነፃ በእንደዛ አይነት ተሳለ ሄደ ስለዚህ በቃ የተጠራህባቸው ድግሶች ላይ ሞቅ ታረጋለህ ማለት ነው በስላሽ ያጓራው ቀለጠ ነው እሺ ቅዳሜና እሑድ የት ነበርክ ታዲያ ቅዳሜና እሑድ አሁን ነበረብህ እንደዚህ አይነት ድግስ ነበር ጀብሉ ሰርግ ነበር አሁን ግን ትቼዋለሁ መጨፈር ትተዋለሁ ከድሮ ነበር የምትንቀሳቀሰው ልጅ ያለው ከዛከሰበር አሁን ትንሽ ስለዚህ ያው ቅርብ ነው ሙዚቃውም ቢሆን ቅርብ ነው ከእንቅስቃሴው ጋርም ይያያዛልና እሺ ደግሞ ማህሙድ አህመድም በሰርግ ሙዚቃዎቹ ይታወቃል ብዙ ጊዜ ስለዚህ በሱ ሙዚቃዎች በደንብ ብዙ ጨፍረሃላ አዎ እሺ ስለዚህ አሁን 12 ቁጥርን ልንገርህ ልጠይቅ በጣም የሚወደድ የሙዚቃ ስራ ነው የጋሽ ማህሙድ ሰላም የተሰኘ የሙዚቃ ስራ ሰላምን ታውቀዋለህ አይደል አውቀዋለሁ የማን ድርሰት ነው ደራሲውና አላውቀውም ይቅርታ እሺ በቃ እንግዲህ ደርባቸው የዓለም ፀሐይ ወዳጆ ግጥም ነው በጣም ነው የምናመሰግነው ስለገባህና ስላገኘን ይመቻችሁ አጥንቼ ቦታውን ካገኘሁት ደግሜ እገባለሁ ዛሬ ሳይሆን ሌላ ቀን ሌላ ጊዜ ገባ ለሌሎች እድል ለመስጠት እሺ ደርባቸው እሺ ወንድሜ ሄሎ እንዴት ነህ እግዚአብሔር ይመስገን ሰላም ነው ሁሉ ሰላም አለን ማን ነው ስምህ ተመስገን አቦ ከማይካድራ እንኳን ለእናቶች ቀን አደረሰሽ እሺ ተሚ አመሰግናለሁ ለመላው እናቶች ነው መልእክት አይደለ ዜሮ ለሁሉም ነው እሺ ተሚ እናመሰግናለን 11 ቁጥር ምን መሰለህ ግጥም ነው ማነብልህ እሺ ከየትኛው የሙዚቃ ስራ እንደሆነ ትነግረኛለህ ሌት ተቀን እንደ ቁርስ ራት እንደማስብሽ
ስዋልል ሳስብ ማደሬን ስጨነቅልሽ ማፍቀሬን አንቺን ማለቴን መች አጣው ልብሽ የሚለው የመሐሙድ አህመድ ሙዚቃ ግጥም ከየትኛው ሙዚቃ ስራ ላይ የወጣ ነው? ተወዳጅ ሙዚቃው ነው። ካንቺ በቀር ሌላ አይደለም። ሌት ተቀን እንደ ቁርስ ራት እንደማስብልሽ ስዋልል ሳስብ ማደሬን ስጨነቅልሽ ማፍቀሬን አንቺን ማለቴን መች አጣው ልብሽ በጣም ፌቨራይቴ ነው ለራሴ። ቆየህበት አይደል? ልኑርበት የሚለውን ሙዚቃ አታውቀውም? የጋሽ ማህሙድን ልኑርበት አታውቀውም? ሌት ተቀን እንደ ቁርስ ራት እንደማስብሽ ይላል። ብቻ እንደ መጨረሻ እድል አለ። ከዚህ በኋላ ካገኘህ አገኘህ ነው፣ ካላገኘህ ግን እንሰነባበታለን። እሺ አንድ ቁጥር የመሐሙድ አህመድ የመጀመሪያ ስራው ምንድን ነው? የመሐሙድ አህመድ መጀመሪያ ስራ የመጀመሪያ ስራው ተወዳጅ የሙዚቃ ስራ ነው። ድጋሚም ሰርቶታል። የተለያዩ ሙዚቀኞችም ሰርተውታል። አላወቅሽልኝም የሚለውን ሙዚቃ ታውቀዋለህ? ካንቺ በቀር ሌላ በሞት አልመኝ የሚለው እሱ የጋሽ ማህሙድ የመጀመሪያ ስራው ነው። እንግዲህ ተሰናብተናል። ተሜ ሰላም ነው? አብሮ ይስጥልኝ። ማን ነው ስም? ስመኘው እባላለሁ ከሱሉልታ ነው። ስመኘው ሱሉልታ ግን በጣም ብዙ አድማጮች አሉ። ገርመኛል። በጣም አሪፍ። እሺ ስመኝ ነው ያልከኝ አይደል? ስመኘው ሱሉልታ። እሺ ተማሪ ነህ? ሰራተኛ ነህ? ተማሪ ነኝ። ምንድን ነው የምትማረው? አካውንቲንግ። ኦኬ ስንተኛ ዓመት ደረስክ? አንደኛ ዓመት ነው ገና? አንደኛ ዓመት ነው። ኦኬ እና ትምህርት ጥሩ ነው? አሪፍ ነው። ምንም አይደል። ይዘነዋል። ጎበስ። ያስ 8 ቁጥር። እሺ 8 ቁጥር ፀሐዬ ዮሐንስ ከመሐሙድ አህመድ ጋር ተጣምሮ የሙዚቃ ስራ ሰርቷል። ምን የሚለው ሙዚቃ ነው? ከየት አልበም ላይ? አላስታውስም። ጭራሽ አታስታውስም? የምር ማለት ፀሐዬ መሀል ላይ አስፈልገውም እኮ አላስታውሰውም። አይ ካላስታወስኩማ ችግር የለም። አላስታወስኩም ነው የሚባለው። እሺ ስለዚህ ፀሐዬ ዮሐንስ ከይኔት አልበም ላይ ቁንጅና የሚለውን ማን ብዬ ልሰይምሽ የሚለው ገብቷል። ይሄንን አታውቀው? ወይ አስታወስኩት። አስታወስኩ አይደል? አዎ በጣም የሚታወቅ ሙዚቃ ነው። እንግዲህ አልመጣልኝማ። ብዙ ሰው ይወደዋል በጣም ብዙ ሰው። በጣም እሺ አንድ ኤክስ አግኝተሃል። ሌላ ጥራ ቁጥር። በቃ 5 ቁጥር። ይሄ ቀላሉ ይመስለኛል። የመሐሙድ አህመድን ስራዎች በድጋሚ በመስራት ይታወቃል። የሱንም ሙሉ ስራዎች ሙሉ አልበም አድርጎ የሰራ ድምጻዊ አለ። ማን ነው ስሙ? ዳዊት ጌሩ ተወንጂ አንተ ልጅ እንዴ አላውቀውም ማለት ይቻላል። እሺ ኤክስ በቃ አዲሱ ጉርሜሳ የሚባለው ሙዚቀኛ የመሐሙድ አህመድን ሙዚቃ ስራዎችን መስራት ይታወቃል። አልበሙም አለው ቆንጆ አድርጎ በድጋሚ የሰራው ማለት ነው። ስለዚህ ስመኘው አቤት። በቃ እንግዲህ ደህና ዋላ። እሺ ችግር የለውም። አመሰግናለሁ። እኔም አመሰግናለሁ። እሺ ወንድሜ ቻው ቻው። ቤቢ እውነት ነው ቤቢ ይሰራል፣ ግን በአልበም ደረጃ እንደዛ አልሰራም እንጂ የተሳተፋችሁ ስላላችሁ እናመሰግናለን። አንድ ሙዚቃ እንስማ። የፀሐዬ ዮሐንስን ቁንጅና አይደለ 8 ቁጥር የተጠየቅነው አልተመለሰምና ይሄ የሞገስ ተካ ግጥም ነው። ቃላፍ ከየት ነው? ቃላፍ ከሚዛን ከዚህ በፊት ገብተህ ታውቃለህ? አንድ ጊዜ ምን ላይ ነው ያለው? ቃላፍ ምን ላይ ነኝ? ስራ ላይ ነህ ማለት? ስራ ላይ ለምሳ ወጥቻለሁ። ቀደም እያየሁ ነበርና ቲክቶክ ላይ። ኦኬ እሺ ስለዚህ ቃላፍ ቁጥር 4 ቁጥር። እሺ አሁን ከዚህ ጋር ይያዛል። ይሄን ቅድም ያስደመጥነህ የሻረጊቱ ከኢትዮፒክስ አልበም ላይ ነው የተነሳውና ስለ ኢትዮፒክስ ታውቃለህ? ስለ ኢትዮፒክስ አልበም አላውቅም። ማታውቅ ከሆነ መጠየቅ ከባድ ነው፣ ግን ያው መጠየቅ ስላለብኝ ጠይቃለሁ። ለኢትዮፒክስ መነሻ የሆነው የመሐሙድ ስራ ምንድን ነው የሚል ጥያቄ ነበረ። እንትን ነው ምን
በእንትን ላይ አንድ ላይ የሰሩት ሰላም የሚለው አይደል። ስለዚህ ኢትዮፒክስ በቃ ካላወቀው ችግር የለም። የኢትዮፒክስ አልበም በፍራንሲስ ፋልሴቶ እንግዲህ ፕሮዲዩስ የተደረገ የተለያዩ የሙዚቃ ስራዎችን የድሮዎችን የሙዚቃ ስራዎችን የጥላሁን ገሰሰ በጣም ብዙ ስራዎችን የያዘ የሙዚቃ ስራ ነውና መላመላ የሚለው ሙዚቃ ስራ ነበር ለዚህ መነሻ የሆነው። አሸናፊ አያደርግህም ግን ጥያቄዎች ስላሉ ልጠይቅ። እሺ ግጥም ላንብብልህና ይሄን የሙዚቃ ግጥም ከየት እንደሆነ ትነግረኛለህ። ታሪፍ። እሺ ለፍቅርሽ ስጨነቅ ስጠበብ ከልቤ ለክብርሽ ስሟገት ስምሽን አንግቤ በዚያ በክፉ ቀን ሳጣሽ ካጠገቤ ፍም ይወጣኝ ነበር እንደ መንገብገቤ። በጣም ይወደደው ቀላሉ ስራ ነው። የፍቅር ወጥመድ ነው የሚለው ነው አይደል? ኤክስ ነሽ። እንደውም ፍም ይወጣኝ ነበር የምትለዋን ትይዛታለህ ብዬ ነበረ። ሁሉም ይስማ ነው። ሁሉም ይስማ የሚለው የሙዚቃ ስራ ነው። እሺ በይጥሪኝ የሚለው የሙዚቃ ስራ ነው የታምራት አበበ ግጥምና ዜማና ይሄኛው ሙዚቃ እኔ በጣም ደስ ይለኛል። እዚህ አልበም ላይ ብዙ ሰዎች ናቸው የተሳተፉትና ለምሳሌ ወዳጆን ሄልማ ገብረአብና አቤ ብዙ ናቸውና ይሄኛው የሙዚቃ ስራ የገባው መጨረሻ ለአልበሙ ማሟያ ተደርጎ እንዲገባ የተደረገ ነበርና ወዲያውኑ መሙላት ስለነበረበት አልበም ሌላ ተጨማሪ ሙዚቃ ስራ መስራት ስለነበረበት ታምራት አበበ በጥቂት ጊዜያት ውስጥ ይሄንን የሙዚቃ ስራ ሰራ ማለት ነው። በይጥሪኝ የሚለው የሙዚቃ ስራ 1980 የተሰራ የሙዚቃ ስራ ነውና በጣም ነው የምወደው። ሁላችሁም ስለተሳተፋችሁ እናመሰግናለን። ዛሬ እንግዲህ አሸናፊ የለም ማለት ነው። ማለት እንግዲህ ጥያቄዎቹ ከባድ ሆነው ሊሆን ይችላል። በቀጣይ ሳምንት እንገናኛለን። አዲካ ከኛ ጋር ነበረ። 6778 ኦኬ ብላችሁ የኢትዮፒካ ሊንክም ቤተሰብ መሆን ትችላላችሁ። በይጥሪኝ ብንሰነባበት ደስ ይለኛል።